በጌታ በኢየሱስ ክርስቶስ ስልጣን ሐዋሳና ሐዋሳ ዙሪያ የነበራችሁ በእግዚአብሔር ተማምኜ አንድ የእግዚአብሔር ቃል ይዤ ወደፊታችሁ ወደ እናንተ ዛሬ ቀን 7 ላይ 8ኛ ወር ሚያዝያ ወር ላይ በፊቱ በእግዚአብሔር ተማምኜ ቀርቤያለሁ። እግዚአብሔር እንዲህ ብሎኛል። አዲስ ነገሮች ስለመሆንበት ምሽት እየሆነ ያለ የእግዚአብሔር ቃል እንዲህ ብሎ ይናገራል። ኢያሱን እንዲህ ብሎ እንደተናገረ ከዛሬው ቀን ጀምረ ኢያሱን ጌታ ኢየሱስ ክርስቶስ እባርካለሁ እንዳለ ዛሬ ይሄን ከዚህ ምሽት ጀምሮ የሚቀጥለው ጊዜ በኢየሱስን የበረከት ምሽት እንደሚሆንልህ እግዚአብሔር አምላክ ሰርታችሁን በረከት ያጣችሁ ሰርታችሁን እርካታና እፍታ ያጣችሁ ይሄን ከዚህ ቀን ጀምሮ የእግዚአብሔር የቅዱስ ቃል የሚለው ነገር ምንድነው ካላችሁ ኢያሱን ከዚህ ቀን እግዚአብሔር እባርካለሁ እንዳለ የእግዚአብሔር ቃልን ይዤ መጥቼ ዛሬ የበረከት ምሽትን ይዤ ወደፊታችሁ መጥቻለሁ። ከሐዋሳና ከሐዋሳ ዙሪያ ከኢትዮጵያዊ የሆናችሁ ከአሜሪካ ከአውስትራሊያ ከካናዳ ዙሪያ ያላችሁ የእግዚአብሔርን ቃል ይሄን ቪዲዮ የምትመለከቱ ስሙን የእግዚአብሔር ቃል ከዚህ ቀን ጀምሮ እባርካለሁ። ዛሬን እንደ ኃያል እንደሚሆን ጌታ ተናግሮኛል። እግዚአብሔር በኃያሉ ምድርቷ ላይ ያቆማችሁ ስሙ፣ የእግዚአብሔር ቃል ስሙ። ለብዙ ሰዎችን ይሄንን የእግዚአብሔርን ድምጽን ኮሜንት አድርጉ፣ ሼር አድርጉ። ለብዙ ሰዎችን እግዚአብሔር ይናገረኛል። ኮሜንት ላይ ስልክ ቁጥሩን አስቀምጠው። እግዚአብሔር በረዳው መጠን እንጸልያለን። እግዚአብሔር ይረዳሃል። ግን የበረከት ጊዜ ይሆናል። ሻሎም